ነፍሴ ነው። ከሱ ተለይተሽ ኑሪ ከምትኝ ሞቴን እመርጣለሁ። እኔ ከሰል ቸርችሬ ያሳደግኩሽ ለዚህ አይደለም። ህልሜ ነዋ። የብዙዎች እግር ላይ ቦታ እንዲሰጡኝ የወደኩበት ምክንያት፣ በስልክና በቴክስት የተማጸንኩበት እውነት፣ ኦዲሽን ፍለጋ የተንከራተትኩበት የኔም ባር ክፍ ይበል። እኔ እንዴት የሙሽሪት ልጅ ዶክተር ኢንጂነር እንድትሆኝ ነው የምፈልገው። እሱ ነው የሚያበላው። አልችልም። መማር መኖር መስራት የምፈልገው ከትወና ጋር ነው። ማዘሯ በእናትሽ አግዢኝ፣ ህልሜን እንዳገኘው እርጂኝ። ዝም በል አንተ ደግሞ። እንግዲያውስ ከ12 ሰዓት በፊት እቤት እንድትገቢ። እንዴ አረ ማዘሯ ምን እሱ ገረመሽ? ያስመዘገብኩሽን ትምህርት ትጀምሪያታለሽ። አልችልም። ማን አንቺ ፈቃጅ ያደረገሽ? አስተዳዳሪዋ እኮ እኔ ነኝ። ከፈለሽ ከቤት ይወጣልሻለሁ። ነጭ አረ የምን ጨዋታ ነው? እናትና ልጅ ጎሻበር መተሻራከራያቸው ዜድዬ የኔ እናት ስሞትልሽ እንጀራዬን አቃጠለች። ባባት ማገርነት በእናት አበሩ ይሄን ፊልም የምትለውን ነገር ካላቆመች እኔ ቤት መኖር እንደማትችል ንገሪ። እሺ ማርዬ፣ እናትሽ የምትዩ ፊልም አልወደደችውም። እሱ ነፍስ ስታቂ ደርሳል። እና አሁን እናትሽን ይቅርታ ጠይቂያት። የተስፋ መቀነት እናት ዓለም ደጓ ከቁም የከበረ በይቅርታ በይ ዜድዬ፣ አደግመን በኔ ይሁንብሽ። ይቅርታ በቃ ሸርገልሻለሁ። እሳይ በሉ ደህና ዋሉ። አመሰግናለሁ አበርዬ፣ እግዚአብሔር ይስጥልኝ። ኧረ ምን አረ እነሽ በቃ እኔ ልጠባ። ተታረቃችሁ? በሉ ማዘሯ መጣው። ውሃውን ሳከፍል እንዳትመጣ። ያው ጨርሻለሁ። በቃ ወደ ክላስ ልሂድ። ትላንትና አንተሶ ዛሬን ተንተርሶ ምናል እወድሻለሁ ብትለኝ ፈርቼሽ አልነገርኩሽም እንጂ እኔም እኮ እወድሻለሁ። 12 ሰዓት ተኩል ሆኗል። ቤት አለ ብለሽ እንዳትመጪ። አረ ማዘሯ ደርሻለሁ እኮ። ሄሎ ሄሎ ነገን እንዴት ልየው አምሽተሽ ነኝ ሄሎ ቤትሽ። አረ መጣሁ።